ሄደሽ ድንጋዩን ማድረግ ኃጢአትሽን ይቅር ይላል። ሉክ እኛ እንደዛ እናምንም። እናንተ ጋር ግን እንደዚህ አለ። ክርስቲያን አለ ብለታልሽ ለድንጋዩ ክርስቲያን አለ አለ። ስንት አልከኝ? 29 19 ያ። ስለዚህ ቅዱሳንን እናከብራቸዋለን፣ እናወድሳቸዋለን፣ ከፍ ከፍ እናደርጋቸዋለን። ምክንያቱም ከኛ በተሻለ ሁኔታ ተጋድሎ የተጋደሉ ስለሆኑ በሕይወታቸው በነበሩበት መስዋዕት የከፈሉ ስለሆኑ ሰማዕት የሆኑትን እንደዚ አይነት መልኩ እናከብራቸዋለን። ከዛም ሎክ እንደዚህ ይላል። እናንተው ሙሐመድ በተመሳሳይ እንደሚያደርግ ስለተቀመጠ እሱንም አሳይሻለሁ። ኦ አብዱራህማን why I only see you touching these two corners። ኦ አብዱራህማን ወይ ለምንድነው እነኚህ ሁለት ጠርዞች ስነካማ ይህ አለው። he said I heard the messenger of Allah say ነቢዩ ወይም ያላ መልእክተኛ እንዲህ ሲል ሰምቻለሁ። touching them erases sin እነሱ መንካት ሁለቱን ጠርዞች መንካት ኃጢአትን እሬስ ያደርጋል፣ ይደመስሳል ወይንም ደግሞ ይፍቃል። and I heard him saying sorry ትንሽ ከፋረው and I heard him say whoever circumambulates 7 times it is like freeing a slave። 7 ጊዜ ደግሞ እሱን ሰርከምበምቡሌት ማድረግ ባሪያን ነፃ እንደማውጣት ነፃ ያውጣል። ሄደሽ ድንጋዩ ምን ታደርጊያለሽ? ያውልሽ እንዴት እንደሚታገሉበት ለመሳም ይህንን እዚህ ድንጋይ እንትን ለማለት when we were sitting in the mosque ሙጃሂድ said to me መስጊድ ውስጥ ተቀምጠን እያለ ሙጃሂድ እንደዚህ አለኝ ይላል። do you see this I replied አቡ አልሐጃጅ you mean the stone ድንጋዩ ነው እየኝ እያልከኝ ያለ ሆነ ብሎ ሙጃሂድ ይመልስለታል። he said you call it a stone እንዴት ድንጋይ ብለህ ትጠራዋለህ? ድንጋይ ብለህ ጠራኸውን ይለዋል። I said it is not a stone ድንጋይ ብቻ አይደለም። he said indeed I was told by Abdullah bin Abbas that it was a white jewel that Adam took out of paradise and used to wipe his tears። እሱ ድንጋይ ብቻ አይደለም ነጭ ዕንቁ የነበረ ነው። አዳም ከገነት ከወጣ በኋላ እንትን ይለው ነበረ ይቀባው ነበር ይላል። for after left paradise እንባውን ይቀባው ነበር ይላል። ያ እንባውን ያፈስበት ነበር። he tears did not stop for 2000 years ለ2000 ዓመታት ያክል አደም እንባው አልቆመም ነበር until he returned to it and Iblis was no longer able to do anything to him. I said to him Abu al-Hajjaj why and how did it turned black? አቡ ሀልጃጃጅ ሆይ ለምንድን ነው ይሄ ድንጋይ የጠቆረው እንደዚህ ጥቁር የሆነው ብሎ ድጋሚ ጠይቀዋል ሙጃሂድን ማለት ነው። he replied እሱም እንደዚህ ብሎ ይመልስለታል menstruating women were touching in ጃሂሊያ የወር አበባ የማያዩ ሴቶች በጃሂሊያ ጊዜ የወር አበባቸውን ይቀቡት ነበር ይነኩት ነበረ ብሎ ይመልስለታል። ኦልራይት የወር አበባ ታብሳ ነው የጠቆረችው ወገን። በሴት ማህፀን ቅርጽ ተሰራች፣ የወር አበባ ታበሰች። ወንዶቹ ደግሞ መጡና በመሐመድ ጊዜ ከእጃቸው ላይ እንትናቸው ይፈሳል የወንድ ዘር ፈሳሻቸው፣ እሷን አባበሷት። የአሁኖቹ ደግሞ እሷን ሄደው ለመሳም ይሟሟቱላል ማለት ነው። ልብስ ፓንት መልበስ እንኳን አይቻልም። ባይዜ እንትን እንደዚህ አገልድመህ ነው የምትዞረው እና እንዴት ነው ማይንጠባጠብ ወገን? እንዴት ነው ማይፈስ? በጣም ኢንቲሜት ሆና እየሳመችው እንደሆነ ድንጋዩን ተመልከቱ። እና አሁን እነዚህ ይህንን የሚያደርጉ አካላት እንዴት ነው ለስዕል ትሰግዳላችሁ፣ ለመላእክት ትሰግዳላችሁ ምናምን ብለው የመጠየቅ ሞራሉን ከየት አምጥተውት ነው የኔ ጥያቄ። እኔ ምን እያደረገችው እንደሆነ እዚህ ጋር መገመት በጣም አስቸጋሪ አይመስለኝም። በጣም ኢንቲሜት በሆነ መንገድ ነው እንደዚህ ፍቅራቸውን የሚገልጹለት ለካዕባ ለጥቁሩ ድንጋይ።
ይሄ ድንጋይ መሳምና ድንጋይ መላስ የሚያውቅ ህዝብ ከዛ በኋላ መጥቶ ለመላእክት ትሰግዳላችሁ ብለው ይናገራሉ። በምን ሞራላችሁ? በምን ጭንቅላታችሁ? ይሄን ለመሳም 800 ምናምን ሺህ ብር ከፍለው ነው የሚሄዱት ሙስሊሞች። ይሄን ለመሳም ማለት ነው። እሱ ሳይሆን ኃጢአትም ይቅር የሚል መሆኑ ነው። ይቅር ማለት ብቻ ሳይሆን ምላስና አይን ይዞ ይነሳል ድንጋዩ። ኮንሽስ ወሮ ደግሞ ማን ሳመኝ ማን ያልሳመኝ ብሎ ደግሞ ይመሰክርባቸዋል። ኖርማል መሳማቸው ችግር የለውም እኮ እሱ አልነበረም። ግን ኃጢአት ይቅር የሚል ድንጋይ ነው። እኛ ስዕል አድኖ አይደለም ኃጢአት ይቅር የሚል ስዕል አድኖን እንትን ብለህ አይደለም ጀስ የሆነ የቅዱሳን ስዕልን እንትን ብለህ ኃጢአት ይቅር ይላል የሚል አስተምሮ የለንም። እሱ አይደለም ኃጢአትን ይቅር የሚለው። እናንተ ግን ይሄ ኃጢአትን ይቅር የሚያስብል ነው። ራሱ የሚያስብል ሳይሆን ራሱ ይቅር የሚልህ ነው። ኃጢአትን ሄደ በሳምከውና በነካው አርካኑ እስላም ስንት ናቸው? አርካኑ እስላም ስንት ናቸው? ወዴት ነው የሄድከው? አሁን ስለ እንትን እኮ ነው ምናወራ። አንደኛው ይህንን ድንጋይ መሳም ነው አይደለ? አይደለም ሐጅ ማድረግ ነው እንጂ ድንጋይ መሳም ሐጅ ስታደርግ ይህንን ድንጋይ ትስሚያለሽ ማለት ነው። ቁርአን ላይ አለ ሐጅ ማድረግ እንጂ ይህንን ድንጋይ መሳም ማለት ነው። ከዛ አይ መሳምና መስገድ አንድ ነው። መሳምና መሳም እኮ ማክበር ነው። መስገድን ስለመስገድ ነው። መስገድ መናቅ ነው እንዴ? ይህንን ድንጋይ ፔሬድ ነበር የሚቀቡት ሰዎቹ አስቀድመው ፔሬድ ይቀቡት ነበር። ሐጅ አድርጎ ነው ይህንን ድንጋይ አስቀድመው ፔሬድ ነበር ሴቶቹ የሚቀቡት። ይህንን ድንጋይ አሁን የሚያስጠላ ነገር አታውራ። ጥሩ አለ እና ብዙ የሚያስጠላ ነገሮች አሉ። የሚወጣ ላሳይሽ ወይ ስማ፣ ፔሬድ እንደሚቀቡት እንኳን ቀቡ ይጠጡ። ክርስቲያን አንዴ ትከፍትልኛለህ? ግን ክርስትና ላይም አለ ብዙ አስነዋሪ ነገሮች። ግን ቁርአን አንዴ ክፈትልኝ። ቦሪም አንድ ላይ ይመስለኛል ፔጅ 303 አንዴ ክፈተው። ቁርአን ላይ አለ ወይ ነው? ቁርአን ላይ ትችላለህ? ቁርአን ላይ ቁርአን ላይ ይልሽው ሰሒህ ምናምን ሐዲስ ብቻ ነው ያልክ አታምጣ። ብዙ የተበላሹ ሐዲሶች ተቀባይነት የሌላቸው የእስልምና እስላምን የሚጠላ ሰው የዘገበው ሐዲስ ብዙ አለ፣ ሚሊየን ማለት ነው። ሰሒህ ናቸው ያመጣንልሽ። እስካሁን ቁርአን ላይ ነብይሽ ማን ነው? መልስ የለም። 4 ጊዜ ነው የተጠቀሰው። ማን ነው አባቱ? የት ነው የኖረው? የሚታወቅ ነገር የለም። ጅብሪል ማን ነው? የሚታወቅ ነገር የለም። 5 ጊዜ በቀን ትሰግጃለሽ፣ 5 ጊዜ ስገጂ የሚለውን ማስረጃ ብታመጭ እንትን ሰዓቶቹን እነሰነ ስርዓታቸው አሳይኝ ብልሽ አታሳይኝም። ቀጥር ክርስቲያን አንበ